የፍቅር አጋርሽ እንደፈለገ ሊጠመዝዝሽ እንደሚሞክር ይሰማሻል ከሆነ ነገሮችን ቆም ብለሽ ለማጤን ትክክለኛው ጊዜ አሁን ነው። የመጠምዘዝ ፍላጎት በዋናነት የሚመነጨው ነገሮች እንደምፈልገው ይሄዱልኝ አይደለም ከሚል ሐሳብ ነው። የፍቅር ውስጥ ነገሮች እንደምፈልገው ሊሆኑ የማይችልባቸው በጣም ብዙ አጋጣሚዎች አሉ። ይሄ ሁለት ሰዎች በአንድ ጣራ ስር እስካሉ ድረስ ሁልጊዜም ሊያጋጥም ሁልጊዜም አብሯችሁ ሊኖር የሚገባ ነገር ነው፣ ወይም ደግሞ አብሯችሁ የሚኖር ነገር ነው። እንደዚህ ነገር ለመጣ ብሎ ወሪ ማድረግ በፍጹም አስፈላጊ አይደለም። ይሄ ነገር እናንተ ላይ ብቻ የሚመጣ ነገር አይደለም። ስለዚህ እንደዚህ አይነት ሁኔታ ሲያጋጥም ግልጽና ታማኝ ውይይት ማድረግ እንጂ የፍቅር አጋር ለመጠምዘዝ መሞከርና በግድ የራስን ሐሳብ የፍቅር አጋር ለመጫን መታገል በምንም በየትኛው መስፈርት ትክክል ወይም ደግሞ ተቀባይነት ያለው ነገር ሊሆን አይችልም ማለት ነው። አንዳንድ ጊዜ ሐሳብን በሐሳብ ሞግቶ ማሳመንና መጠምዘዝ ልዩነቱ ሊደበላለቅብን ይችላል። ሶዚች ጋር ያለችው ልዩነት ግልጽ ለማድረግ ያህል ሰዎች ሐሳባችንን ሲጠመዝዙ አንዳንድ ትሪኮችን ሊጠቀሙ ይችላሉ። አንዳንዴ ግትርነታቸውን፣ አንዳንድ ጊዜ ደግሞ ኃይልን ወይም ደግሞ ጉልበትን ሊጠቀሙ ይችላሉ። ሰዎችን ልዩነቶችን መስመር ማወቅ ኮንቪንስ በማድረግና ሐሳብን በግድ በመጫን ወይም ደግሞ ሰዎችን ማኒፑሌት በማድረግ መሃል ያለው ልዩነት ወይም ደግሞ ድንበሩን በግልጽ እንድንረዳው ያደርገናል። ከዚህ በተጨማሪ አንዳንድ ጊዜ አንዳንድ ጥምዘዞች ብዙም ችግር ፈጣሪ ላይሆኑ ይችላሉ። ለምሳሌ የፍቅር አጋርሽ አንዳንድ ትሪኮችን ተጠቅሞ አብረሽ የሆነ ቲያትር እንድትመለከች ቢፈልግ ወይም ደግሞ ብዙ ጊዜ ወንዶች ኳስ ይወዳሉ፣ ሴቶች ኳስ አይወዱም በብዛት ይሄ ማየት የሚለው ኮንሴፕት ማለት ነው። የፍቅር አጋርሽ በሆነ መልኩ አሳምኖሽ ወይም ደግሞ አባብሎሽ ኳስ አብረሽ እንድትመለከች ቢያደርግ ይሄ ችግር የለውም። አሁን ደግሞ የመጠምዘዝ ባህሪ ሰዎች የእንደዚህ አይነት ባህሪ ዴቨሎፕ እንዲያደርጉ የሚያደርጓቸው ምክንያቶች ምንድናቸው የሚለው ነገር እንመልከት። እዚህ ጋር መግቢያችን ላይ እንደተነጋገርነው ሰዎች ለመጠምዘዝ ከሚገደዱባቸው ምክንያቶች የመጀመሪያውና በጣም ዋነኛ ተብሎ የሚባለው ነገሮች እንደሚፈልጉት እንዲሆኑላቸው ከመፈለጋቸው ነው። የመጀመሪያው ምክንያት ይሄ ነው። ሁለተኛው ሁሉን ነገር መቆጣጠር ሃንድል ኮንትሮል ማድረግ የእንደዚህ አይነት ፍላጎት ስላላቸው ከዚህ ፍላጎት በመነሳት ሰዎችን መጠምዘዝ ውስጥ ሊገቡ ይችላሉ። ሶስተኛው ከማንም የተሻሉ ነው ለመታየት ከመፈለጋቸው የተነሳ ሰዎችን መጠምዘዝ ውስጥ ሊገቡ ይችላሉ። አራተኛው በጣም ሲበዛ ትኩረት ፈላጊ በመሆናቸው። አምስተኛው ደግሞ የመጨረሻው ሞራልሽን ሰብረው የነሱ ጥገኛ እንድትሆኝና ካለነሱ ህይወት በጣም ከባድ እንደሆነች እንዲሰማሽ ለማድረግ ከመፈለግ የመጠምዘዝ ባህሪ ውስጥ ሊገቡ ይችላሉ። ወይም ደግሞ በእነዚህ ምክንያቶች ብቻ ማኒፑሌት ወደ ማድረግ ሲገቡ ልትመለከች ይችላልሽ። የፍቅር ህይወት ውስጥ ከሚጠመዝዝሽና ሐሳቡን በኃይል ከሚጭንብሽ ሰው ጋር መሆንሽን የሚጠቁሙ ምልክቶችን እንመልከታቸው እስቲ። የመጀመሪያው ቅናት። መጠኑ ያልበዛ ቅናት ኦብቪየስሊ ኮንሰርናችሁ ሊሆን አይችልም፣ ሊሆንም በጭራሽ አይገባም። ነገር ግን ቅናት ወደ ንዴትና ብስጭት እንዲሁም ደግሞ ለመቆጣጠር ወደሚቸግር አይነት ስሜታዊነት ከከተታችሁ እዚህ ነገር ላይ ልትነጋገሩበትና መፍትሄ ልትፈልጉለት ይገባል። የፍቅር አጋርሽ ለተፈጠረበት ቅናት ምክንያቱ ራስሽን ተጋላጭ ማድረግሽ፣ ከሌሎች ጋር ያለሽ ኮሙኒኬሽን ወይም ደግሞ ሌሎች ተመሳሳይ ምክንያቶችን የሚደረድር ከሆነ የተፈጠረበትን ቅናት ተንተርሶ ማኒፑሌት ሊያደርግሽ ሞክሯል ማለት ነው። ሁለተኛው ይቅርታ አይጠይቅሽ። ረጅም ጊዜ ከፍቅር አጋርሽ ጋር በፍቅር ቆይታችሁ አንድ ቀን ይቅርታ የጠየቀበትን ጊዜ ካላስታወሽ ይሄ እንደፈለገው ሲጠምዝሽ እንደኖረ ወይም ደግሞ እንደነበር አንድ ማሳያ ምልክት ሊሆን ይችላል። ለጥፋቱ ኃላፊነት የማይወስድ ከሆነ አጥፍቷል ብለሽ ለምታስቢያቸው ነገሮች ሁሉ ሰበብና ምክንያት እየደረደረ ነገሮችን ከራሱ ዞር የሚያደርግ ከሆነ እንደውም አንቺ ያጠፋሽና የተሳሳትሽ እንዲመስልሽ ካደረገና በዚህ ነገሮች ይቅርታ እንድትጠይቂው ካስገደደሽ ይሄ ከባድ ጠምዛዥ መሆኑ ሌላ ማሳያ ምልክት ነው ማለት ነው። ስለዚህ ሁለተኛው የፍቅር አጋርሽ ጠምዛዥ ሰው መሆኑን የምታቂበት ነገር ወይም ደግሞ መንገድ ይቅርታ አለመጠየቁ ነው። ሶስተኛው ምልክት ርህራሄ የለውም። ችግርሽን ስትነግሪው እንደማዘንና የመፍትሄ ሐሳብ እንደመስጠት ሊፈርድብሽ፣ ጤነኛ እንዳልሆንሽ ሊነግርሽ፣ ሊያሸማቅቅሽ ምናምን የሚፈልግ የፍቅር አጋር ካለሽ ይሄ ርህራሄ የሌለው የፍቅር አጋር ተብሎ ሊገለጽ ይችላል። እንደዚህ አይነት ሰዎች ችግርሽን በማጣጣል የተጨነቅሽበት ነገር እዚህ ግባ የሚባል ነገር እንዳልሆነ ሊነግሩሽ ይፈልጋሉ። ወይም ደግሞ ለዚህ ተራ ነገር ብለሽ ጊዜያቸውን እንዳባከንሽ ደግመሽ ለእንደዚህ አይነት ነገር እንዳጣሪያቸው ምናምን ማድረጊያ ቴክኒክ አድርገው ሊጠቀሙት ይችላሉ። ችግርሽን በማጣጣልና ርህራሄን ባለማሳየት ከዛ ጊዜ በኋላ እንደነዚህ አይነት ሁኔታዎች ውስጥ ስትሆኚ በፍጹም እንዳጣሪያቸው ወይም ደግሞ ጊዜያቸውን እንዳባይባቸው ማድረጊያ ቴክኒክ አድርገው ሊጠቀሙሽ ይችላሉ። ወይም ደግሞ በዚህ መልኩ ነገሩ ሊጠመዝዙት ይችላሉ። ስለዚህ ይሄ ሶስተኛው። አራተኛው ቃሉን አይጠብቅም። በጣም ብዙ የፍቅርነቶች በሚገርም ግለት በሚገርም አይነት ሁኔታ ጀምረው በጣም በዛው ፍጥነት ደግሞ እንደ ጉማ አየር ላይ ተበትነው የሚቀሩበት ዋና ምክንያት የተገቡ ቃሎች ባለመከበራቸው ነው።
ወይም ደግሞ ባለመተግበራችሁ ነው። እዚህ ጋር የፍቅር አጋርሽ በጣም ብዙ ፕሮሚሶች እየገባልሽ ግን ደግሞ አንዱንም በተግባር እያስደገፈ ካልሆነ የሚገባልሽን ቃሎች በሙሉ የሚፈልገው ነገር ማስፈጸሚያ ብቻ እያደረጋቸው ከሆነ ይሄ ማኒፑሌት የማድረግ ወይም ደግሞ የመጠምዘዙ ሌላ ምልክት ነው ማለት ነው። አምስተኛው ከንፈር እንዲመጠጥለት ይፈልጋል። በተገናኛችሁ ቁጥር ከጎኑ ማንም እንደሌለው፣ በራሱ ደህንነት እንደማይሰማው፣ በአቋም ወይም ደግሞ በመልኩ እንደሚሸማቀቅ፣ ዓለም ጀርባዋን እንዳዞረችበት እንደነዚህ ነገሮችን እየነገረሽ ሁልጊዜ እንድታዝኝለት፣ ሁልጊዜ ከንፈር እንድትመጭለት፣ ሁልጊዜ ከጎኑ እንድትሆኝ የሚፈልግ ወንድ ይሄ አደገኛ ጠምዛዥ ወንድ ነው። ምክንያቱም ይሄን በማድረግ የራስሽን ጉዳይ ትተሽ ትኩረትሽን ሁሉ እሱ ላይ እንድታደርጊ እያደረገሽ ነው ማለት ነው። ከዛ በኋላ አንቺ የራስሽ ላይፍ አይኖርሽም፣ የራስሽ ኮንሰርኖች አይኖርሽም ማለት ነው። ሶ ይሄን በመፈለጉ ምክንያት ብቻ እነዚህ ነገሮች ሊያደርግ ይችላል። ሶ ይሄ ሌላኛው የጠምዛዥነቱ ምልክት ነው ማለት ነው። ማንም ሰው መወደድና መፈቀር እንጂ እንዲፈረድበት አይፈልግም። ሊጠመዝዝሽና ሐሳቡን በግድ ሊጭንብሽ የሚሞክር ሰው ደግሞ ተደጋጋሚ የሚባሉ አይነት ትችቶች በመሰንዘር ስለ ራስሽ ጥሩ ስሜት እንዳይሰማሽ፣ በራስ መተማመንሽ እንዲወርድ ካደረገ በኋላ እንደፈለገ እንደሚያደርግሽ ያስባል። ስለዚህ ስድስተኛው ወይም ደግሞ የመጨረሻው በጣም ጠምዛዥ ሰው የሚታይበት ምልክት ይሄ ነው። ይፈርድብሻል። የሚፈርድበት ዋና ምክንያት ደግሞ በራስ መተማመንሽን መሸርሸር ነው። ይሄን በፍጹም ልትረሺ አይገባም። ሌላው እዚህ ጋር ዛሬ ልናቅ የሚገባው ነገር ምንድነው? ሊጠመዝዝሽ ከሚሞክር ሰው ጋር ካለሽ ምን ማድረግ አለብሽ የሚለውን ነገር ልንነጋገርበት ይገባል። የፍቅር አጋርሽ ቀደም ብለን ከተመለከትናቸው ባህሪያት አብዛኞቹ ከታዩበት ይሄ ሐሳቡ መገደል ሊጭንብሽ የሚሞክር ሰው የመሆኑ አንድ ማሳያ ነው ተባብለናል። ስለዚህ እንደዚህ አይነት ሁኔታ ውስጥ ከሆንሽ በምንም ታምር እጅሽን አጣጥፈሽ መቀመጥ የለብሽም ማለት ነው። በሌላ አነጋገር መፍትሄ ልትሰጪው ይገባል። ልታደርጊ ከሚገባቸው ነገሮች የመጀመሪያውና ጥሩ መፍትሄ ልታገኝበት የምትችው ነገር ነው ብዬ የማስበው ንግግር ወይም ደግሞ ውይይት ነው። ውይይት የብዙ ችግሮች፣ የብዙ አለመግባባቶች፣ የብዙ የፍቅር ህይወት ውስጥ ጠንቅ ለሆኑ ነገሮች መፍትሄ መስጫ ቁልፍ ነው። ይሄን ልታቂ ይገባል። ሁለተኛው ገደም ማበጀት ወይም ደግሞ ቀይ መስመር ማስመር ነው። እዚህ ጋር ምንም ነገር ሲፈልግ ሊጠመዝዝሽ ከሚሞክርና በጥምዘዛ ሐሳቡን ለማስፈጸም ከሚሄድ በቀጥታ ቢጠይቅሽ የተሻለ ውጤት እንደሚኖር፣ የተሻለ አውትፑት እንደሚኖረው በግልጽ ልትነግሩ ይገባል። ይሄን ካላደረገና በተደጋጋሚ ሐሳቡን በቀጥታ ከመናገር ከመግለጽ ይልቅ በጥምዘዛ ማስፈጸምን የሚመርጥ ከሆነ ያ ቀይ መስመርሽ እንደሆነ በግልጽ ልትነግሩ ይገባል። ደን እነዚህን ሁለቱን መንገዶች ታግበረሽ ማለትም ተወያይተሽና ገደብ ማበጅተሽ ችግሩ ካልተፈታ ወይም ደግሞ በዚሁ የሚቀጥል ከሆነ እንደዚህ አይነት ሪሌሽንሺፕ ውስጥ እስከ መቼ መቆየት አለብኝ የሚለውን ነገር ራስሽን በሚገባ ልትጠይቂና ትክክለኛ መልስ ልትሰጪበት የሚገባ ጉዳይ ነው። ስለዚህ እነዚህን ሶስት መንገዶች በሚገባ ልትጠቀሚ፣ ልትተገብሪ፣ ልትሄጂባቸው ይገባል። ከእነዚህ ነገሮች በተጨማሪ ግን ገደብ ስታበጅ በአንድ ጊዜ ምናልባት ኖ ማለት ማትች አይነት ሰው ልትሆኚ ትችላለሽ። ሶ በአንዴ ኖ ማለት አይሆንም። እምቢ ማለት ማትች አይነት ሰው ብትሆኚ ግን ደግሞ ያ ነገር ምቾት እንደማይሰጥሽ እንደማትፈልጊ ኤክስፕሌን ልታደርጊና አቋምሽ ልታሳውቂ ይገባል። ስለዚህ የመጀመሪያው አቋም ማሳወቅ ነው። ሌላው በምንም መልኩ እሱ ላይ ጥገኛ አትሁኝ። ለራስሽ ፍቅርም አክብሮትም ሊኖርሽ ይገባል። ከጓደኞችሽ በዙሪያሽ ካሉ ሰዎች እርዳታ የሚያስፈልግሽ መስሎ ከተሰማሽ ከምታምኛቸው ሰዎች እርዳታ ልትጠይቂ ይገባል። ወጥመድና ማታለያዎች ውስጥ በፍጥነት አለመውደቅሽን እርግጠኛ ልትሆኚ ይገባል። ማታለያ የሚመስሉ ነገሮች ካሉ እነዛ ነገሮች በጥንቃቄ ቼክ ልታደርጊ ይገባል። ይሄን ሌላው እዚህ ጋር መሾር የሌለብሽ ነገር ሊጠመዝሽ ሲሞክር እሱ ሆን ብሎ አስቦበት አቅዶበት ፕላን አድርጎ ነው ያን ነገር የሚያደርገው። ስለዚህ በተቻለሽ መጠን እንደነዚህ ነገሮችን ስትመለከች ከማረም ይልቅ ችላ ብለሽ ልታልፊ ነው የሚገባው። ልታረሚ ውስጥ ሞክሪ ስቲል ወጥመድ ውስጥ ገባሽ ማለት ነው። ስለዚህ በተቻለሽ መጠን እንደዚህ አይነት ነገሮችን ችላ ብለሽ ወይም ደግሞ ንቀሽ ማለፍን ምርጫሽ ልታደርጊ ይገባል። የመጨረሻው ነገር ከዚህ ሰው ስለመለየት ውስጥሽ እየነገረሽ ወይም ደግሞ ቀልብሽ እንደዚህ አይነት ነገሮችን የሚነግርሽ ከሆነ እና ያን ነገር ብታደርጊው የተሻለ ነው።